በጣም ፍቱን የሆነ የአይን ብርሃናችሁን ለማስተካከል ወይ ደግሞ ብዥታ ያለባችሁ ሰዎች መደብዘዝ ያለባችሁ ሰዎች በደንብ ልትጠቀሙበት ትችላላችሁ። ቤተሰቦች እንግዲህ ዛሬ ደግሞ እንደተለመደው ሬትን ለአይን እንዴት እንደምትጠቀሙት አሳይቻችሁ ነበረ ቆርጬ። ብዙዎቻችሁ ደግሞ እየተደረገ እንየው ወይም ደግሞ እንዴት ነው የሚደረገው። እንግዲህ ባለፈው እንደነገርኳችሁ እንደዚህ በዚች ልክ ተቆርጦ ታጥቦ ይሄ አሁን በደንብ ጸርቶ ነው የምታዩት። ስለዚህ ይሄንን አሁን እንዴት አድርጌ አይኗ ላይ አደርገዋለሁ፣ ለምን ያህል ጊዜ ይቀመጣል የሚለውንም በሙሉ ነው የማስረዳችሁና አሁን እንግዲህ ይሄ በደንብ ታጥቦ ይሄው ጄሉንም ታዩታላችሁ፣ በደንብ ታጥቦ የተዘጋጀ ነው። ስለዚህ እንግዲህ አሁን እሷ አይኗ ላይ ሳረጋ ትንሽ ይቀዘቅዛታል። ይሄ ትንሽ ከአይኗ ተረፍ የሚል አርጌ ነው ለምናልባቱ እንግዲህ ይንሸራተታል። ችኛዋን እንደዚህና እንደዚህ ካደረግን በኋላ በአይኗ ልክ ቆርጠን ካደረግን በኋላ ምንድነው የምናደርገው? አሁን ይሄንን እንደዚህ እንሸፍነዋለን ማለት ነው። ስለዚህ ስንሸፍነው ይሄ በቃ አሁን ምንድነው እንግዲህ አይኗ እንደተከደነ ነው። አይን ተገልጦ አይደለም የሚደረገው። በነገራችን ላይ አይኗ ቢገለጥም ችግር አያመጣም፣ በደንብ ከታጠበ። ካልታጠበ ችግር አለ። ስለዚህ በደንብ አጽድታችሁ ልክ እንደዚህ አሁን ስትተኙ በዚህ ልክ በቃ ይሄንን ስትራፑን እንደዚህ አድርገህ ታስገባዋለች። አሁን ስለተኛች ነው እንግዲህ ይሄ ነው። ስለዚህ ሙሉ ሌሊት በዚህ ልክ አይናችሁ ላይ ይሆናል ማለት ነው። ይሄንን እንግዲህ አከታትላችሁ ለአንድ ወር ያክል የምትጠቀሙበት ከሆነ በጣም ፍቱን የሆነ የአይን ብርሃናችሁን ለማስተካከል ወይ ደግሞ ብዥታ ያለባችሁ ሰዎች መደብዘዝ ያለባችሁ ሰዎች በደንብ ልትጠቀሙበት ትችላላችሁ። ይሄው እንደምታዩት ልጅቷም አይኗ ላይ አድርጋ ነው የተኛችው። ይሄንን ሙሉ ሌሊት ማድረግ ነው። በቃ ባሳየኋችሁ መልክ ነው የምታደርጉት። አይናችሁ ተገልጦ አይደለም ተከድኖ ነው የምታደርጉት። አንድ ሁለተኛ ነገር ደግሞ ለሽንት ከተነሳችሁ ተመልሳችሁ መጣችሁ ማድረግ ትችላላችሁ እስከ ጠዋት ድረስ። ይሄንን የምታደርጉት ለአንድ ቀን አይደለም ለሁሌ ነው። ሌላው ጥያቄ ደግሞ ራሱን ነው ወይ መላለስ ነው የምናደርገው ካላችሁ በየቀኑ አዳዲስ ነው የምታደርጉት። በየቀኑ እንደዚሁ እየቆረጣችሁ እያስተካከላችሁ እያጠባችሁ ነው የምታደርጉት። ለየትኛውም አይን ድክመት ወይም ደግሞ አይናችሁ በሚፈዝበት ጊዜ ይሄንን መጠቀም ትችላላችሁ። ቤተሰቦቻችን እንዴት ናችሁ? ከዚህ በፊት ከማቀረቡላችሁ የሬት አይናችሁ ሊያደርጉ ለአይን ልትፈጥሩ ነው ባልኳችሁ መሰረት እንዴት እንደሚሰራ አሰራሩ ለምን ያህል ጊዜ እንደሚደረግ እና ደግሞ እንዴት እንደሚደረግ ብዙዎቻችሁ የጠየቃችሁኝ ስለሆነ ዛሬ እንግዲህ ሰብሰብ አድርጌ የጠየቃችሁኝ ጥያቄዎች በሙሉ ለመመለስ ነው የመጣሁት። ዛሬ ያው በሬት እንግዲህ እንደምታውቁት ይሄን የሚመስለው የምንጠቀመው ሬት ይሄንን ነው። ይሄ ሾክ የሌለውም አለ። ምን አይነት ሬት እንጠቀም ካላችሁ ሾክ የሌለውም አለ። ሴት ትባላለች። ይሄ ወንዴው ነው። ይሄንን እንግዲህ እንደፈለጋችሁ ሴትዋንም ወንዴዋንም መጠቀም ትችላላችሁ። ለጊዜው ይሄኛውን እንዴት እንደምታደርጉት ነው ማሳያችሁ። ለየትኛውም አይን ድክመት ወይም ደግሞ አይናችሁ በሚፈዝበት ጊዜ ይሄንን መጠቀም ትችላላችሁ። ለእኔ ረድቶኛል፣ ለብዙ ሰው ረድቷል። እንግዲህ ከዚህ በላይ ደግሞ ብዙ ሰው ሳይሰለች የሚያደርገው ከሆነ በደንብ ውጤት አለ። ስለዚህ እንዴት እንደምቆርጠውና ከውስጡ ምን እንደሚወጣ በደንብ ላሳያችሁ። እንግዲህ መጀመሪያ በዚህች ልክ እንቆርጣለን ማለት ነው። እንደምታዩት ጄሏ በደንብ አለች። በዚህ ልክ እንቆርጥና እዚች ጋር የምታዩዋትን ደግሞ ሾክ እናነሳለን። አሁን ይህን በምናነሳበት ጊዜ ምንድነው ከውስጡ ቢጫ ፈሳሽ፣ አሁን ገና ስለቆረጥኩት ላታዩት ትችላላችሁ። ቢጫ ፈሳሽ አለ። ያ ቢጫ ፈሳሽ ሲወጣ ስትቀምሱት የሚመረው ወይም ደግሞ ቢጫ ሆኑትን አልወይን የሚባለው ፈሳሽ እሱ ነው። ስለዚህ ሬት በመሰረቱ ጄል ነው፣ ውሃ ነው። ነገር ግን የሚመረው ያቺ አልወይን የምትባለው ቢጫ ፈሳሽ ነች። እሷ ቢጫ ፈሳሽ በብዛት የት ጋር ትገኛለች? እዚች ጋር እንደዚህ በምትቆርጧት ጊዜ ትወጣለች። ትንሽ ቆይታችሁ ስታዩት በዚህ ጋር ፍሬሽ ከሆነ ወዲያው ነው የሚሆነው። ይሄ ከተቆረጠ አንድ ቀን ሁለት ቀን ሆኖ ስለሆነ ወዲያው ሊያወጣልን ይችላል። ይሄኛው እንደዚህ ካደረጋችሁ በኋላ ምንድነው የምታደርጉት? ለሁለት ነው የምትሰነጥቁት። ይሄ እንግዲህ ለክታችሁ እንደዚህ በአይናችሁ ትክክል ከሆነላችሁ በኋላ ለሁለት እኩል ነው የምትሰነጥቁት። ስለዚህ ይሄ አሁን ለሁለት እኩል ሰነጠቃችሁት። እንደምታዩት እንግዲህ በዚህ በኩል ጄል ነው፣ በዚህ ጋር ደግሞ ቆዳው ነው። ስለዚህ ምንድነው የምታደርጉት? ውሃ እዚህ ጋር ታዘጋጁና በደንብ ታደቀልጡታላችሁ። ቢጫው ፈሳሽ እስኪለቅ ድረስ። ይሄ ሙሉ ጄል ስለሆነ ያው እንደምታዩት
ጄል ስለሆነ ምንም አያልቅም። ጄሉ እንደፈለጋችሁ ብታጥቡት አያልቅም። ስለዚህ ጄሉን በደንብ ካጠባችሁ በኋላ ወደ ቦታው ትመልሱትና ትቀምሱታላችሁ። ስትቀምሱት ውሃ ነው የሚለው። አሁን የቀመስኩት ውሃ ነው የሚለው። ስለዚህ አሁን ይሄ ውሃ የሚለውን ከቀመስኩኝ በኋላ ምንድነው የማደርገው? አይኔ ላይ እንደዚህ አድርጌ በሁለቱም በኩል ጄሉን ወደ ውስጥ ይሄንን ጄል እንግዲህ እንደምታዩት ሁላችሁ እንደምታዩት ይሄንን ጄል ወደ ውስጥ አድርጌ አስረዋለሁ ማለት ነው። በምንድነው ማስረው? እንግዲህ ብዙ ጊዜ የሚመቸው ይሄ እንግዲህ የኢትዮጵያ ኤርላይንስ አይናችን ላይ ለመተኛት የምናደርገው ማስክ ነው። ይሄን አይናችሁ ላይ ካደረጋችሁ በኋላ በዚህ እንደዚህ አድርጋችሁ ታስቀምጡታላችሁ። እንደምታዩት ይሄ አሁን በደንብ ይይዛል። ስለዚህ ጄሉንም አያንጠባጥብም። ለሊት ስተኙም የሚንቀሳቀስ ነገር አይኖረውም ማለት ነው። ስለዚህ ይሄንን በምታደርጉበት ጊዜ ሙሉ ሌሊት ነው የምታደርጉት። ሙሉ ሌሊት ላያችሁ ላይ መቆየት አለበት። ይሄንን ሳታቋርጡ ለ1 ወር የምታደርጉት ከሆነ በጣም ቆንጆ ውጤት ከደም ጋር የተገናኘ ችግር ሲገጥማቸው እንደ መድኃኒት የሚወስዱት ነገር ነው። ሴቶች ፔሪየድ ላይ በጣም በሚሰቃዩበት ጊዜ አልወርድ ብሎ ቲክ ሆኖ በሚሰቃዩ ጊዜ 4 ቀን 5 ቀን ቀድመው ከፔሪየዳቸው ያንን ሻይ ያፈሉ ከተጡት ያ ሁሉ ክራምፕ ያ ሁሉ በሽታ አይኖርም። እና ብዙ የተጻፈ ነገር አለ። ሁሉም ግን ያን ነገር የሚያውቀው ሰው የለም። እና አሁን ላክቶስ ኢንቶለራንስ ለሆኑ ሰዎች እንዲሆን ተብሎ ነው ወተት ውስጥ አይቡ ውስጥ ምናምን የሚገባው። እና ወዲያ ውስጥ ከተመጠጣ ሳይሆን ማደር አለበት። ቡና ውስጥም ካፌኑ ሆድ ስለሚነፋ ያን ነገር ለማስቀረት ነው። ስለዚህ እያንዳንዷ ነገር ዲፕ ስትገባና ስትማራትና ይሄ ለዚህ ነው ሲባል ይለያያል። ስለዚህ ሁሉን ነገር ላጥና ብለህ ካልክ በዚህ ልክ ካጠናኸው ለዚህ ነው 5 ሌላ ላይፍ ቢሰጥም አትጨርሰውም። አንድ እጽዋት ለማጥናት እስከ 3 ዓመትም ድረስ ሊፈጅብህ ይችላል።